ፋሽስቱ የአብይ ቡድን በጦር ግንባር የሚደርስበትን ሽንፈት ህዝብን በማደናገርና ህዝቡ በትግራይ ሰራዊት ላይ ያለው አመለካከት የተዛባ እንዲሆን የሐሰትና የጥላቻ ፕሮፓጋንዳ በመንዛት ቆምለታለው ለሚለው ህዝብ ሲያሸብር ቆይቷል። በዚህም ህዝቡ መኖሪያ ቀየውን ለቆ እንዲፈናቀል አድርጓል። ፋሽስት ቡድኑ የጀግናው የትግራይ ሰራዊት ስም በማጠልሸት በአማራ ማስ ሚዲያ ኮርፖሬሽን ይነገራቸው የነበረ የሐሰት ፕሮፓጋንዳ ከእውነት የራቀና የትግራይ ሰራዊትም በተቃራኒው ህዝባዊነቱን በተግባር እያሳየ መሆኑን የደሴ ከተማ ነዋሪዎች ይመሰክራሉ። ሰዎች የሚያወርላችሁና እናንተ ሆናችሁ የምትገኙት የተለያየ ነው። ስለዚህ በመምጣታችሁ ባጭሩ ደስተኛ ነው። እኛ የተወራልን ባንክ ይዘርፋሉ፣ ቤት ሰብራሉ ነው። እስኪ ዞር አርጋ አሳይልኝ። እናንተ ይህን እያረጋችሁ እንዲ ነው እኛ እናንተ ማመን የሚከብድ አንድና አንድ የሆነ ነገር። የኛ ሀገር ሚዲያ ግን ፍጹም ውሸታም በዚህ ይመኑ። በቃ እናንተ ከናዚ በላይ እንደሆናችሁ አድርጎ ነበር ሲገልጽልን የነበረው ማለት ነው። ሲጀመር አብይን እዚህ ፒያሳ ላይም ደሴ ፒያሳ ላይም አብይ ገዳይ ነው፣ አብይ ህዝብ አስጨፍጫፊ ነው እያልን ስንቃወም የነበርን ወጣቶች ነን። መሪዎቹ ግን ተጫወቱበት። አዎ ቁማር ነው የተጫወቱበት። አሁን ግን ይኸው ተረዳን። ገደላችሁ እንዴ? አሁን እዚህ ያየናችሁ ዘረፋችሁ እንዴ? የተባለው ነገር ውሸት ነው። የትኛው ትምህርት ቤት አቃጠላችሁ? እስኪ ንገረኝ። የትኛው ቢሰውን የጨፈጨፋችሁት ንገረኝ እስኪ። ይሄው አንተ ጋር እየተጫወትኩ እኮ ነው አይደል? ይሄ ነው በቃ፣ ሌላ ነገር የለውም። የትግራይ ሰራዊት ስም በማጠልሸት የደሴ ከተማ ህዝብ ይሰብኩት የነበሩት የጠላት ኃይሎች ነዋሪውን በማሰቃየትና በማንገላታት ህዝቡን ያሰቃዩ አሬሶች ናቸው ያሉት ነዋሪዎቹ፣ በዚህም የትግራይ ሰራዊት ደሴ ከተማ ገብቶ በማየታቸው ደስተኞች መሆናቸውን ያስረዳሉ። እነሱ የፈለጉትን ያረጉናል፣ የፈለጉትን ያዙናል፣ የፈለጉትን እንሰለፋለን። ግን ለኛ ጠብ ያለ ነገር የለም። ግን መጣችሁ ለለውጥ ነው እሰየው። ሲነገር የነበረው ይሃል ነበረ 200 ብር ለኩፖን ማሳደሻ ለሰራዊት ብለው ከሰላጣ ሻጭ ከጎመን ሻጭ 200 ብር ስኳር አታገኝም አለበለዛ ብለው ኩፖን የሚይዙ እኮ አሪዎሶች እኮ ናቸው። የጦርነት ስልት እንኳን የሚባል ነገር እንግዲህ ቀደም ያሉ ሰዎች ናቸው ነው የሚባሉት እነሱ። እንደዚህ በቃ ስርዓት የሌለ በቃ ይሄ አይደለም ሰራዊትማ አየን እኮ አሁን ሰራዊት አየን። ምሽግ ሊያረጋት ነበረ ደሴን 700 ሺህ በላይ ህዝብ ነው አይደል? ደሴ ከተማ ስደት የነበረው አይደል? ይሄ ልጅ ዳቦ እያለ ነው። ይሄ በማን ነው? በአብይ ሴራ የተሰራ ስራ ነው። አሁን እስኪ ይሄውናል እኛ ቁጭ ብለን ደሴ ከተማ ውስጥ አይደለም ምንም የሆነ ነገር የለም። አልወጣሁም። ይሄው እዚህ ወደች ከተማ ላይ አሁንም ለህብረተሰባችን ከምንም በላይ ሰላም ነው የምንፈልገው። ነዋሪዎቹ አክለውም የአብይ ሰራዊት በዘመናዊ ጦር መሳሪያና በሰራዊት ብዛት ከትግራይ ሰራዊት ጋር የማይመጣጠን መሆኑን የገለጹ ሲሆን ሆኖም ግን ጀግናው የትግራይ ሰራዊት ለማንበርከክ አለመቻላቸውን በማውሳት ከዚህ በኋላ የአብይ ፕሮፓጋንዳ ውሸት መሆኑን በመረዳት ሁሉም የአማራ ይሁን የኢትዮጵያ ህዝብ የድሮ አንድነቱንና ህብረቱን ማጠናከር ይኖርበታል ብለዋል። ለዚህም ነዋሪዎቹ ከትግራይ ሰራዊት ጎን እንሰለፋለን በማለት መልእክታቸውን አስተላልፈዋል። ጀት አለው፣ አውሮፕላን አለው፣ መከላከያ እንደፈለጋሉ። ይህ እናንተን ያላስቆመ ታዲያ ነገ እንዴት ነው እኛን የሚያስቆመው? እኔ ከናንተ ጎን ስለሌላው አይመለከተኝም። ከዚህ ወደዛ ቢሆን ነበር እየተሸወድን እየተቆሰቆስን የነበረው። እንደው ቢቻልን ያሁን ፍቃደኛ ነኝ። በቃ ይሄ ሰራዊት ጋር ተቀላቅዬ በቃ እንዱ ከርቶኝ ይሄን ይሄደኝን ሰው እኔም እንደመጣሁለት ባሳየው በቃ ደስተኛ ነበርኩኝ። እና ይበል የልፋታችሁ ዋጋ ነው ያርግላችሁ። እንገባለን 4 ኪሎ አብራናችሁ እንገባለን። ዛሬም እንደ ትናንቱ ለ83 ብሔረሰብ እንደምታስቡ የዓለም ህዝብ ያውቃል። ያችን ሰላም ማስቀጥሏት በቃ ለዚህ ለሀገራችሁ። ቀቢጸ ተስፋው የፋሺስቱ አብይ አህመድ ቡድን ውቢቷ ደሴ ከተማን የጦርነት ቀጠና ለማድረግ የጠነሰሰው ሴራ በጀግናው የትግራይ ሰራዊት ብልሃትና ብልጠት ከሽፎ የደሴ ህዝብም ዕለታዊ ኑሮውን እያስቀጠለ ይገኛል።